ያለ ነብይ ስም ቁጥር የሚናገር የትኛው ነው? የሶስት የሚናገር ያቆተ ስም የእናት ስም ያከሰ ስም ምን የነብይነት መለኪያ ቤት ጊዜ ነው የሆነ ብሉያቱ ላይ አዲሳቱ ላይ ለያለት ወጥቶ ይሄ የእግዚአብሔር ነብይ ከሌሎቹ ነቢያት የሚለየው ከእግዚአብሔር ሲሰማ ብቻ የሚናገር ነው። ነብይ ማለት በሉስላችሁ ከእግዚአብሔር ሰምቶ ብቻ የሚናገር ነው። ከእግዚአብሔር የማይሰማ ነብይ አይደለም። ዛሬ አንዳንድ እየሰማችሁ አይደል? ዛሬ የምናውቃቸው ብዙዎች አሉ ያልተገባውን የሚናገሩ አሉ። እንደውም አንዳንድ ጉዳዮች ላይ እግዚአብሔርን ማማከር ራሱ በዚህ ጉዳይ አይጠበቅብኝም የሚል ሰው ተነስቷል። እውነተኛ የክርስቶስ ሐዋርያ ደቀ መዝሙር ያልሆነ ጠባይ በየስፍራው እየተመለከትን ያለነው ከዚህ መድኃኒዓለም ሁላችን ይጠብቀን። ኤልሳ ይለያል። የሰማውን የሚናገር ካልሰማ አልሰማው ነው፣ ካልተገለጠለት አልተገለጠልኝ የሚል ነብይ ነው። ለዚህ ነብይ ይሄ እውነተኛ እንደሆነ አውቃለሁ፣ የእግዚአብሔር ሰው እንደሆነ እግዚአብሔር የሚሰራበት እንደሆነ አውቃለሁ። ስለዚህ አለች በእኛ ቤት ላይ ሰገነት እንስራለን። የእኛ ቤት ርኩሰት አለበት፣ በደል አለበት፣ መተላለፍ አለበት። እውነት ነው፣ በደል አለበት ቤታችን፣ ጭቅጭቅ አለበት፣ ሁከት አለበት፣ ርኩሰት አለበት፣ ያልተገባ ነገር አለበት። ካልተገባው ነገር መድኃኒዓለም ሁላችን ያውጣል። ሰላም እንዲኖረው በጎነት እንዲኖረው ያስፈልጋል። መግባባት እንዲኖረው ያስፈልጋል። ይቅርታ፣ ቸርነት፣ በጎነት፣ ፍቅር ሊኖረው ያስፈልጋል። ስለዚህ የእኛ ቤት ሊጎለው ስለሚችል አለች ሰገነት እንስራለት ለእግዚአብሔር ሰው አለች እንዳልሽው አለ። ስለዚህ ሰገነት ሰሩ ይላል ለእግዚአብሔር ነቢይ፣ ለእግዚአብሔር ነቢይ፣ ለእግዚአብሔር ቤት አገልጋይ መደረግ ያለበትን ነገር ቀድማ ያሰበች ሴት ናት። እና ሊገርማችሁ ሰረገላ የሚያምር የሚደንቅ እጅግ በጣም የተዋበ ሰገነት ተሰራለት እና እዛ መቅረዝ ተቀምጦለታል። ወንበር ጠረጴዛ አለው። መጻሕፍት ብሉያት የሚያነብበት የሚጽፍበት። ደግሞ እሱ ብቻ አይደለም፣ አልጋም በደከመው ጊዜ አረፍ የሚልለት አዘጋጀች እና የእግዚአብሔር ነቢይ ሲመጣ ከንቱ ውዳሴ የማትወድ ሴት ናት። እንዲህ አድርጌያለሁ ና ብላ ጥሪ አላቀረበችም። ሲመጣ ጠበቀችና ለእግዚአብሔር ነቢይ ለኤልሳ አሳየችው። ኤልሳም እጅግ ባየው ጊዜ በጣም ተደሰተ ይላል። ሎሌውን ጌያዝን ጠራ፣ ይቺን ሱናማዊት ጥራለው ይላል። በጠራት ጊዜ በፊቱ ቆመች። እርሱም እንሆ ይህን ሁሉ አሰብሽልኝ፣ አሁንስ ምን ላደርግልሽ? ለንጉሥ ወይ ለሰራዊት አለቃ ምን ልንገርልሽ? ምንድን ነው? ማዕድ ታዘጋጃለሽ? ገርሞታል በሱ። ሌሎች አላደረጉማ። አሁን ደግሞ ልክ እንደ አውሬ ምድር ላይ ተመላልሶ ሲያበቃ ጫካ ነው ሄዶ የሚያድረው። ስለዚህ እባክህ እኔ ቤት እደር ብላ በሰገነት ያዘጋጀችለት እና ያማረ ስፍራ አይደለም ቄርሜሎስ፣ ከእግዚአብሔር የሚሰማበት ቢሆንም ከሰው ተለይቶ ብቻውን የሚኖር የእግዚአብሔር ነቢይ ነውና ወደ ሰገነቱ እንዲመጣ ይህንን አዘጋጀች ነው። ባየ ጊዜ በጣም ተደሰተ። በጎ ነገር ስላሰበችለት፣ ይህን ሁሉ በጎ ነገር አሰብሽልኝ፣ አሁን ምን ላደርግልሽ? ምን ልጸልይልሽ? ምን ስላንቺ ጉዳይ በንጉሥ ፊት የሚጠየቅ በሰራዊት አለቃ የሚቀርብ ጥያቄ ካለ አላት። እና እሷ ግን መልሷ በጣም የሚያምር የተወደደ የሚያስደንቅ ነው። እኔ በወገኔ መካከል ተቀምጫለሁ። ይሄ ነው መልሷ። ሌላ የለም። እናንተ ብዙ ነገር አድርጋችሁ፣ እኛ ሁላችን ብዙ ነገር አድርገን ብዙ ነገር ከሰው እንጠብቃለን። ትንሽም ነገር አድርገን እንጠብቃለን። ያላደረገችው ነገር የለም። ኋላ እኮ ብዙ ጥያቄ አለባት የሚያስነባ አትናገርም። ምክንያቱም እግዚአብሔር ችግሯን ያውቃል አያውቅም? መድኃኒዓለም አሁን እዚህ ሁላችን ቁጭ ብለናል። ቤታችን የጎደለው በስራ ገበታችን ሊሆን ይችላል፣ በቤተሰባችን ሊሆን ይችላል፣ በማህበራዊ ጉዳያችን ሊሆን ይችላል። የጎደለውን መድኃኒዓለም ያውቃል አያውቅም? መሙላት ይችላል አይችልም? እስኪ አመስግኑት። በእውነት ይችላል። ጥያቄ መልሳል። እሷ ለእግዚአብሔር ሰጥታለች። ዝም ብላለች። ለሰው ለማሰጥታለች። ለሰው አትናገርም። ለሰው የምትናገሩት ጉድለት ሁሉ መሰደቢያችሁ እኮ ነው። ለሰው የምንናገርበት የጎደለን እኛ ሸክም የሆነብን እናጋራዋለን፣ እናርፍበታለን፣ አጋዥ እናገኝበታለን ብለን የምናወጣው ጓዳችን ገበናችንን ሰዎች በዛ በራሱ ገበናችን ቁስላችን እንዲመረቅፍ የበለጠ እንድናዝንበት ያደርጋሉ።
እግዚአብሔር ግን ቁስላችንን ይፈውሳል። መድኃኒዓለም ምን ያደርጋል? ቁስላችንን ይፈውሳል፣ እንባችንን ያብሳል። አዎ መራቆት የበዛበት ርኩሰት የበዛበት ጉዳያችንን መድኃኒዓለም በጸጋ መጎናጸፊያው በዚህ በላችሁ ይሸፍነናል። ክብር ምስጋና ለመድኃኒዓለም። ይሸፍናል፣ ሸፈናቸው፣ ከልላቸው። ብዙዎችን የከለለ አኑሯል። ሁላችን ከልሎናል። እንደ መተላለፋችን እንደ በደላችን አይደለም፣ እንደ ምሕረቱ ነው የምንቆመው። እንደ ምንድን ነው የምንቆመው? ቢጠባበቅ ኃጢአታችንን በደላችንን ቢቆጥር ቢሆን እግዚአብሔር በእውነት አንኖርም ነበር። የኖርነው በምሕረቱ ስለሆነ እስኪ በደንብ አድርገን መድኃኒዓለም ስለምሕረቱ እናመሰግናለን። ይህች ሴት የጎደላት ጉዳይ አለ፣ ግን ልታወራ አልፈለገችም። ለሰራዊት አለቃ የሚቀርብልን ጥያቄ የላት፣ ለንጉሥም በተመሳሳይ ሁኔታ። እኛ ብንሆን ያደረግነው ነገር እንደው ብዙ ጉዳይ ይኖረናል፣ በሱ ፊት የምናቀርበው እንደዚህ ሆነ ብዙ የምናነሳው ይኖረናል። እሷ ምንም አታነሳም። እና ገያዝ የተባለው ሎሌ የኤልሳ አገልጋይ ቀረብ አለና እሷ እኮ ልጅ የላትም፣ ባሏም ሸምግሏል፣ እሷም አርጅታለች። ግን ልጅ የለኝም ብላለች። እሷ ብላለች ወይ? ግን ልጅ የላትም። ብዙ ነገር የለኝም ላለን እንችላለን ሰው ፊት፣ ግን ብዙ ነገር ላይኖረን ይችላል። የሌለንን ማንሰጥ ይችላል መድኃኒዓለም። ሕይወት የሰጠን ሕይወት የሆነ ስሬት ያደለን ቤዛ የሆነ የፈጠረን የሰራን መንግሥቱንም የሚያወርሰን መድኃኒዓለም ነው። ክብር ምስጋና ለእርሱ። የሌለንን የሰጠን። የሚገርማችሁ ሴት የምትናገረው ነገር የላትም፣ ግን ችግሯ ይሄ ነው። የሁላችሁ አንዱ በጎ ነገር ይሄ ነው። ለሰው ማሰብ መልካም ነው። መልካም ስላሰበች የእግዚአብሔር ሰው እንዲህ አላት፣ በሚመጣው ዓመት ወንድ ልጅ ትታቀፊያለሽ አለ። ክብር ምስጋና ለመድኃኒዓለም። በሚመጣው ዓመት በረከት ትታቀፊያለሽ፣ ትጽናኛለሽ፣ የዘመን ጥያቄ ይመለስልሻል፣ ነቀፌታ ይወገድልሻል፣ እንባሽ ይታበስልሻል አላት። በሚገርም ሁኔታ ተደነቀች እና እንደዚህ አለች ይላል። በጠራት ጊዜ በደጃፉ ቆማ እንደዚህ አለች። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለች። አይደለም ጌታዬ። ልክ ዛሬ በጣም ለማርነቅ አንዳንድ ሰዎች የሚጠቀሙበት ቃል አለ። እኔ አላምንም እንደሚሉት ማለት እንዳትዋሸኝ እለምንሃለሁ። እንደዚህ ይሆናል ብዬ የማልጠብቀውን ስላልከኝ ብላ ይሄንን አለች። እና እግዚአብሔር በነቢዩ እንደተናገረው በዓመቱ ደስ ይበላችሁ ወንድ ልጅ አገኘች። ክብር ምስጋና